በዚህ ዘመን ነቢያት ነን ብሎ የተነሱ በአዲስ ኪዳን ነብይ የለም። አራት ነጥብ ነብይ የለም፣ ነብይነትም የለም። የኛ ቤተክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደለም። ለሰባት ዓመት ነው ማዳጋ ወደዚህ የዞረው። ጾም መንግስተ ሰማያት ያስገባም ማለት ብሎኛል። አዎ እስኪ አስረዱኝ። አረ ወያው ኢየሱስ፣ አረ ወያው ጌታ ወየት ነው ያለ ስትለው ዝም ያለ ለምን ይመስልሃል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። የኛ ሁለተኛው ቻናል ላይ ያለው ሁለተኛው ቻናል ላይ ታዲያ ትንሽ ጠንከር ያሉ ነገሮችም እንዳስብበት ነው። ዋናው ቻናል ትንሽ አረፍ እንዲናረገውና እዚህኛው ላይ ደግሞ ሐሳብ እንሰጣለን። በተለይ ደግሞ ከፕሮቴስታንቶች ጋር የሚነሱ ሐሳቦችን መልስም ጭምር የምንሰጥባቸው ወቅታዊ ጉዳዮቻችን የምንዳስባቸው ናቸው። ታዲያ ከሊቀ ጳጳሱ ነው የምንጀምረው። ሊቀ ጳጳሱ በዘመናችን ነብይ የለም እያሉ ነው። ግን ለምን የሚለውን ነገር አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ሼርና ላይክ ማድረጋችሁ አትርሱ። እንጀምር። በዚህ ዘመን ነቢያት ነን ብሎ የተነሱ በአዲስ ኪዳን ነብይ የለም። አራት ነጥብ ነብይ የለም፣ ነብይነትም የለም። ነብይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከ400 ዓመት በፊት ነው። የነብይነት መለኪያ ወይንም መመዘኛ ወይንም ክራይቴሪያ በታሪክ ተገልጦ የማይታወቀው የእግዚአብሔርን ልጅ መገለጥ በመንፈስ ቅዱስ ገላጭነት መናገር መቻል ነው። እሱ ተገልጧል፣ ተወልዷል፣ ተልእኮ ፈጽሞ ወደ መንበረ ክብሩ አድርጓል። ስለዚህ በአዲስ ኪዳን አንድ ሰው ለምሳሌ መጻኢውን ነገር ቢገምትና ግምቱ ትክክል ቢሆን ነቢይ አያስብለውም። ሩቅ አሳቢ፣ አርቆ አሳቢ፣ ጥሩ አእምሮ ያለው ይባላል እንጂ በሌላ መንገድም በብቃት ደረጃውን ቢሆን በቅድስና ደረጃውን ቢሆን ሰው ወደፊት የሚሆነውን ነገር የሚፈጸመውን ነገር ቢናገር ነቢይ አያስብለውም። ነቢይ አያስብለውም። ነቢይ የሚባለው የአካላዊ ቃልን መገለጥ በመንፈስ ቅዱስ ገላጭነት የተናገረ ብቻ ነው። ሁለተኛ ሐዋርያነት። በዚህ ዘመን ያለው የሐዋርያ ስራ ነው እንጂ ሐዋርያም የለም። ሐዋርያት ጌታ የመረጣቸው 12ቱ አእማድ የመንግስተ ሰማያት ቁልፍ የሰጣቸው ወንጌልን እንዲሰብኩ ቤተክርስቲያንን እንዲሰሩ እንዲሰበስቡ ሞቱንና ትንሣኤውን እንዲሰብኩ የመረጣቸው 12ቱ ሐዋርያትና ከ8 ዓመት በኋላ ደግሞ በደማስቆ መንገድ ራሱን የገለጠለት ሐዋርያው ቅዱስ ጳውሎስ ከ13ቱ ውጪ ሌላ ሐዋርያት የለም። የሐዋርያት አንዱን ሐዋርያ ወንጌልን አሳምሮ ፈትፍቶ ቀምሞ ስለሰበከ አንዱ ሰው ሐዋርያ አያስብለውም። ብሉያትን ከአዲሳት፣ ንባብን ከትርጓሜ፣ ትርጓሜን ከምስጢር አጣፍጦ አዋህዶ ስለሰበከ አንድ ሊቅ ሐዋርያ አያስብለውም። የሐዋርያነት መለኪያ አንዱ ኢየሱስ ክርስቶስን ሰው የሆነውን ፊት ለፊት ማየትና በእግሩ ስር ቁጭ ብሎ መማር ነው። ይገባችኋል አሁን? ስለዚህ ከዚህ ውጪ በአዲስ ኪዳን የሐዋርያት ስራ ወንጌልን መስበክ፣ ክርስቶስን መስበክ ይሄ ነው ያለው እንጂ ሐዋርያ እንትና የሚባል ነገር የለም። ቤተክርስቲያን አታውቀው። ምክንያቱም 72 አርድእት ነበሩ፣ እነሱን ሐዋርያት አላረጋቸውም። ታስተውሉ እንደሆነ ማቲያስ ሲተካ እነ ዮሴፍ ሌሎች ነበሩ ለምርጫ የቀረቡ። ነገር ግን እጣው ለማቲያስ ነው የወደቀው። ለምን? ማቲያስ በትክክል ከጌታ እግር ስር ቁጭ ብሎ ይማር ስለነበረ። ይሄንን የከበረ ታላቅ የወንጌል አገልግሎት ግራ ከሚያጋቡት ጥቂቶቹ
በእርግጥ ይሄ ሐሳብ ፕሮቴስታንቶቹን የሚመለከት ከሆነ እሰየው ነው። ግን ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያን የሚመለከት ከሆነ ግን ጥቂት ነገሮች መታየት ያለባቸው ይመስለኛል። ለምሳሌ ሐዋርያትን መስለው የሐዋርያትን ስራ ሲሰሩ ተጋድሏቸውንም መከራውንም ጭምር የተቀበሉ በአዲስ ኪዳን ከሐዋርያት በኋላ የተነሱ አባቶቻችን ሐዋርያ የምንልባቸው አሉ። ለምሳሌ ቅዱስ አትናቴዎስ ሐዋርያዊ ነው የምንለው፣ በራሱ ስንጠራው ራሱ ሐዋርያዊ ብለን ነው የምንጠራው እና ቅዱስ አትናቴዎስ በመከራም በትምህርትም በስቃይም ጭምር ሐዋርያትን የመሰለ ስለሆነ ሐዋርያ ብለን እንጠራዋለን። ወደ ኢትዮጵያ ስንመጣ ደግሞ ሐዲስ ሐዋርያ ብለን የምንጠራው አቡነ ተክለ ሃይማኖት ደግሞ አሉ። ስለዚህ ሐዋርያትን መስለው ሐዋርያት አንደኛው ሆረ መሄድ ተጓዥነት ስለሆነ ተጉዘው ኢትዮጵያን ከጽንፍ እስከ ጽንፍ ድረስ ያስተማሩ አባቶቻችን ሐዋርያ ብለን ጠርተናቸዋል። ግን ሁሉም በቃ ዝም ብሎ ወንጌል ስላስተማረ ወይ ደግሞ ስለሰበከ ብቻ ግን ሐዋርያ አይባልም። አዎ እውነት ነው። ግን ከሐዋርያት በኋላ ሐዋርያት የተባሉ የሉም ብሎ ማለት ግን ሊከብድ ስለሚችል ነው። በስም እንኳን የምናውቃቸው አትሊስት ሁለቱን እንኳን መናገር ስለምንችል ማለት ነው። መምህራችን ዲያቆን ሄኖክ ኃይሌ ይቀጥል። የእኛ ቤተክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደለም፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን። ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃትም። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች። ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተክርስቲያን። ቤት ንብረት አልነበረውም፣ መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ለሁሉ አራያ ነው። ለባለ ትዳሮቹ ቤተክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተክርስቲያን ክርስቶስ ወደቀ ተነሳ ብላ ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው። ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል። ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። እናመሰግናለን መምህራችን ዲያቆን ሄኖክ ኃይሌን ቃለ ሕይወትን ያሰማልን። ከዚህ ጋር በተያያዘ ታዲያ አንድ ፕሮቴስታንት በግጥም መልክ ወረፍ አድርጎናል። እንስማውና መልሱን በዛው። ምስር አትክልቱን አጠቃሎ በልቶ ሽሮና ጎመኑን አስተካክሎ ከቶ ከምግቦች መሃል ስጋን መርጦ ትቶ ጾም ያለሁኝ አለኝ ከስጋና ካጥንት ስጋና አጥንት ለብሶ ወፍሮ ያየሁት። ተቀበል ስጋና ቅልጥሙን አስተካክሎ ጎርሶ ከከትፎ አይቀረው ከጥሬ ከጮማው ከአመት እስከ አመት ሁሉን አግበስብሶ ስጾም አላውጅም በድብቅ ነው ይላል ያ መናፍቅ ከርሶ። መንገድ ታዲያ ሌላ በየት እንሂድ ብሏል ራሱ። እኔ ነኝ ሕይወት ያመነኝ ይድናል ከዘላለም ሞት ብሏል ራሱ። እኔ ነኝ እውነት የእግዚአብሔር ጥበብ የተገለጠበት። ሌሎቹ ምን አሉ? የትስ ተጻፈ ካሉ? አማላ እንግዲህ እነኚህ እየዘመርን ነው አሉ፣ እየጨፈሩ እየቀወጡት፣ አንዳንዴም ሮፍናንን ሲያደርጋቸው እያየን ዘመርን አሉ። ታዲያስ እነኚህ ሰዎች ናቸው እንግዲህ በመንፈስ ቅዱስ ተነክተናል ብሎ ደግሞ እንዲህ የሚያደርጋቸው።
ከኔ ሆነ ምን አለ ሁሉ ባንተ ነው ሁሉ ባንተ ነው ሁሉ ባንተ ነው ሁሉ ባንተ ነው የሆነ ጌታ ኢየሱሴ ሁሉ ባንተ ነው የሆነ ለዛ ነው እንደዚህ አይነት ነገሮች ስናይ ይሄ ነገር እዛ ቤት ላይ የእግዚአብሔር መንፈስ የለም ርኩሳን መናፍስት ናቸው ብለን የምንናገረው ለዛ ነው። ለምን እንደዛ አልክ ጸጋዬ ምትሉኝ ከሆነ አንድ ነው መልሴ። የእግዚአብሔር መንፈስ የመረጋጋት የሰላም የጸጥታ መንፈስ እንጂ የሁካታና ፌንት የሚያስነቅል መንፈስ አይደለም። በየትኛው መጽሐፍት ላይ የእግዚአብሔር መንፈስ መጣ ሲባል ለምሳሌ በሐዋርያት ላይ መጥቷል። በሐዋርያት ሥራ ምዕራፍ 2 ላይ ግን እንዲህ ግን አላደረጋቸውም። እጅግ የጫኑ ሐዋርያት መንፈስ ቅዱስን ይጭኑባቸው ነበር፣ ያመጡላ እንዲወርድላቸው ያደርጉ ነበር። እንዲህ ያደረገው ሰው ግን አልነበረም። አሁን ላይ ያሉት ግን መንፈስ ቅዱስ መጣ ብለው እንዲህ ሲፈራገጡ ግን እያየን። ለዛ ይሄ መንፈስ ቅዱስ ጳውሎስ እንዳለው የትኛው መንፈስ እንደሆነ መርሳት አለብን። ይሄ መንፈስ ከርኩሳን መናፍስት ነው እንላለን። እንቀጥለው። ኧረ ወያው ኢየሱስ፣ ኧረ ወያው ጌታ ወየት ነው ያለ ስትለው ዝም ያለ ለምን ይመስልሃል? እየሰራ ስለሆነ ነው፣ ስለሌላ አይደለም። ሁልጊዜም እንደምላችሁ 10-15 ጊዜ ኮፒ ሊንክ ታደርጉልኛላችሁ። ይሄን ቪዲዮ እንግዲህ ሳውራ ዝም ብዬ በባዶ ያለ መረጃ አይደለም። ማንም ሰው እዛ ሰፈር ይሄድ እንጂ ፓስተር ለመሆን ወይም አስተማሪ ለመሆን ጀስት ትንሽ የሚዲያ ሰው መሆንም ደግሞ ቢጠበቅብህ ነው። መናገር ከቻልክ እንደልብ ነው። አዳራሹ ይለቀቅልሃል። ታስተምራለህ ነው የምልህ። እንደ ጉድ አዋቂ ትደረጋለህ፣ ትሰማለህ። ከዛ ደግሞስ አሜን እያሉ ይቀበላል። እግዚአብሔር ልቦና ይስጣችሁ። ለሰባት ዓመት ነው መንጋጋ ወደዚህ የዞረው። That's it. A ver, miren. ይህን ቪዲዮ ሪፖርት አድርገው እንደሚያስጠፉበት ባውቅም እናንተ ግን በቻላችሁት አቅም ኮፒ ሊንክ አድርጉት። እንግዲህ ምንድነው አሁን እንዲህ አይነት ፈውስ ነው የሚባለው ይሄ ወይስ ምንድነው? እስቲ ገባችሁ አስረዱን። በትላልቅ ሰዎች እንዲህ መጫወት እውነት ከእግዚአብሔርስ ቁጣ ያመጣል? ለምንድነው እንዲህ የምታደርጉት? መቼም የከተማው ወጣት በማንበብ በመጠየቅ በተለያየ ነገር ሲነቃ ደግሞ ወደ ክፍለ ሀገሩ በመግባት እንዲህ አይነት ድራማዎች እየተሰሩ ነው ያሉት። ይሄንን ፕሮቴስታንቱ እንኳን የሚደግፉት አይመስለኝም። በእርግጠኝነት ፕሮቴስታንቱ ይሄ ትክክለኛ ነው ፈውስ እየተሰጠ ነው ብለው የሚደግፉ አይመስለኝም። ከእንዲህ አይነት ድርጊት ብትታቀቡ የተሻለ ነው። ግን የምታውቁ አካላቶች ምን እያደረገ እንደሆነ ብትነግሩንም ደስ ይለናል። እንግዲህ አይተናል። መንጋጋ መለስን ብለዋል። እንግዲህ ወልቆ የነበረው ተጣሞ የነበረውን መንጋጋ ብለው መለሱት። ከዛ በኋላ ምን አደረገ? ያ ሼክ ሙስሊም ነው እንግዲህ ሼክ መስሎ ነው የመጣው። ከዛ ምን አደረገ? በፕሮቴስታንቶች መዝሙር ጨፈረ። መቼም አይሆንም። በነገራችን ላይ እንደዛ አይነት ነገሮች እስልምና ላይ ያለ ሰው ለምሳሌ እኔ ዛሬ ፕሮቴስታንት ቸርች ብሄድ አያደርግብኝና ፕሮቴስታንቶች ቸርች ብሄድና ፈውስ ቢደረግልኝ በፕሮቴስታንት መዝሙር አልጨፍር አልችልም። አላውቀውም። ምኑን አውቄ እጨፍራለሁ? እንግዳ ነኝ ለቤቱ። ምናልባት ቆሜ ልታዘብ ምን ያደረገውን ልልችል ይሆናል እንጂ እስከምለምደው ድረስ በአንድ ጊዜ ተነስቼ አልጨፍርም። የህሊና ያለው ሰው ማነው ሰው የሚያውቀው ሰው ነው። አስቡት ደግሞ ሙስሊም ሆኖ ደግሞ አስቡት የባሰ ሃሌሉያ እየተባለ ሙስሊም አይጨፍርም። አንገቱ ተቆርጧል እንጂ አይጨፍርም። ስለዚህ ድራማ ቢበቃ ጥሩ ነው ብዬ አስባለሁኝ። ጽጌ ስጦታው የተባለው ፕሮቴስታንት መናፍቅ 2004 የተወገዘው ሰውዬ ማለት ነው ጥያቄ አንስተዋል። እስቲ ሊቁም መምህር ሳህሉ ምላሽ ሰጥተውታል። እንከታተል እስከ ፍጻሜ ድረስ። ጾም መንግስተ ሰማያት ያስገባም ማለት ብለውኛል። አሁን እስኪ አስረዱኝ። ጾም መንግስተ ሰማያት ያስገባ ምን ሊያስገባ ነው? ያስገባል የሚል ጥቅስ ብታመጣልኝ ደስ ይለኛል። እኔ እድሜ ልኬን ስፈልግ ብኖር ይሄን ጥቅስ መጽሐፍ ቅዱስ ውስጥ አላገኘውም።
ስለማላገኘው አልፈልገው ጥቅስ ውስጥ መጽሐፍ ቅዱስ ውስጥ ምክንያቱም እዚህ በፊት የጾምን ዓላማ ለምንና እንዴት እንደሆነ ብቻዬን ቤት ዘግቼ ሳጣና የተረዳሁት ነገር ስላለ ጾም ራሱ ኢየሱስ ክርስቶስም ሆነ በብሉይ ኪዳን የነበሩ አባቶች ስለ ጾም ሲናገሩ ሲጾሙ ምድራዊ ከሆነ አደጋና ፈተና ከተከበቡበት ነገር ነፃ ሊወጡ ነው እንጂ መንግስተ ሰማያት ለመግቢያ ጾምን የተጠቀመ አንድም የእግዚአብሔር ሰው የለም። የእግዚአብሔር መንግስት በምድር ማግኘት የምንችለው በኢየሱስ ክርስቶስ በማመን። እሺ ክቡራና ክቡራት እንደምን አላችሁ? እንደምን ቆያችሁ? ያለውን የሚለውን ነገር እየሰማችሁ ነው። ሁላችሁም ስለ አጽዋማት እንዴት እንደሚናገር እንዴት እንደሚገልጠው የጾምን ነገር ጾም አያስፈልግም እያለ ነው። ብዙ መጽሐፍ መርምሬ ያለው መጽሐፍ ቅዱስን ይላል። መጽሐፍ ቅዱስን ግን ሰውየው ግን አያውቀውም። ቤት ዘግቼ ተመራምሬ ያለው ቤት ዘግቼም ስመራመር ጾም መንግስተ ሰማያት እንደሚያስገባ አላውቅም ነው የሚለው። እንግዲህ ከባዶ ቤት ገብቶ መመርመርና እግዚአብሔር ካለበት ቤት ገብቶ መመርመር ይለያያል። የራሱ እግዚአብሔር እንዳላደረበትም መንፈስ ቅዱስ የተለየው ሰው መሆኑን ያስረዳል ማለት ነው። ስለ ጾም ተመራምሬ ያለው ግን አላገኘውም ማለቱ እግዚአብሔር በእሱ ላይ አለማደሩን እንጂ ቢያድርበት ኑሮ ጾም ምን ያህል ጥቅም እንዳለው መንግስተ ሰማያት ማስገባት መጾም እንዴት መንግስተ ሰማያት እንደሚያስገባ ያውቀው ነበር ማለት ነው። ለነገሩ እንግዲህ እንድታደርሱልኝ የምፈልገው ሰምቶት ይቅር ባይገባውም ሰምቶት ይቅር ኦሪት ዘፍጥረት ምዕራፍ 2 ከቁጥር 16 እስከ 18 ላይ ቅድሚያ ጌታችን ኢየሱስ ክርስቶስ አዳምን ያዘዘው ጦምን እንዲጦም ነው። ይችን ዕፀ በለስ አትብላ ብሎ ሲያዘው ምን እያስተማረው ነው? ጦም መጦም እንዳለበት ነው። እርሱ ግን ተደፋፍሮ ትእዛዝ ተላልፎ ዕፀ በለሷን በበላ ጊዜ ምን ሆነ? ከገነት ወጣ፣ ልጅነትን አጣ፣ ከእግዚአብሔር ተለየ። ይሄ ምን መሆን ነው? ጦም በመሻሩ ማለት ነው፣ ትእዛዝ ባለማክበሩ። ይሄን እንደምን እንዲያየው ይገባው እንደሆነ አይገባውም፣ ግን ለነገሩ አድርሱት ነው የሚለው። ሌላው በጦም ብዙ ስራ ሰርተዋል አባቶቻችን በዘመነ ኦሪት ማለት ነው። ምሳሌ ሕዝቅኤል 600 ሙት አስነስቷል 40 ቀን ጦሞ ማለት ነው። ሙሴ በዘጸአት ላይ ተመለከቱት 24 ላይ ስታገኙታላችሁ 24 12 እስከ 28 ላይ በደብረ ሲና ታቦተ ጽዮንን የተቀበለው 10ሩን ቃላት የጻፈው ምን ጾሞ ነው? 40 መዓልት 40 ሌሊት ጦሞ ነው ኦሪትን የጻፈው ማለት ነው። ሌላው ኤልያስም ወደ ብሔረ ሕያዋን ያረገው ምን ስላደረገ ነው? 2ኛ ነገሥት ተመልከቱ 19 2 እስከ 21 ማለት ነው። እሱም 40 ቀን ጦሞ ወደ ብሔረ ሕያዋን አድርጓል። ሄኖክን ስናይ ደግሞ ሄኖክ 600 ዘመን ከምግብ ተከልክሎ ብሔረ ሕያዋን ገብቷል። ብሔረ ሕያዋን ማለት የማን ምሳሌ ናት? የመንግስተ ሰማያት የገነት ምሳሌ ናት። ይህችን ብሔረ ሕያዋንን መግባት የቻሉት በምንድን ነው? ጦም በመጦማቸው ነው። እንደገና ገነትን አዳም ያጣው ምን በማድረጉ ነው? ጦም በመሻሩ ነው። ስለዚህ ይሄ ሰውዬ ይሄ ነገር ይሄ ሁሉ አይገባውም። ራሱን ተለይቶ ሌላውንም እንዳይለይ ከመንግስተ ሰማያት ከእግዚአብሔር እንዳይለይ ጥንቃቄ ያስፈልገዋል ማለት ነው። ሌላው ወደ ሐዲሱ ስንመጣ መድኃኒታችን ኢየሱስ ክርስቶስ መጀመሪያ ያው ማቴዎስ ምዕራፍ 4 ከቁጥር 2 ላይ እንደምናገኘው ራሱ ጦሞ ለኛም ጦሞልናል ማለት ነው። መጀመሪያ ራሱ ከጦሞ በኋላ ነው። ምዕራፍ 6 ደግሞ ማቴዎስ 6 ላይ እንዲህ ሲል እናገኘዋለን። ማቴዎስ 6 ምዕራፍ 6 ቁጥር 16 ላይ ወሶበ ይትጸውሙ ይትኩኑ ከመደልዋን በምትጦሙበት ጊዜ እንደ ግብዞች እንዳትሆኑ ይላል። እንግዲህ ግብዞችም ይጦማሉ ማለት ነው። አስቡት አሁን ሃይማኖት የሌላቸው ሰዎች ማለት ነው ጸሐፍት ፈሪሳውያን ነው እያላሉ ጸሐፍት ፈሪሳውያን ይጦማሉ። እነሱ እንኳን እንግዲህ ይሄ ሰውዬ ከነሱ ያነሰ ነው። አስቡት ከነዚያ ያነሰ ነው። እነዚያን ያህል እንኳን ክብር የሌለው መድኃኒታችን ኢየሱስ ክርስቶስ ግን እነዚህ ሰዎች በሚጦሙበት ጊዜ ፊታቸውን ያጠወልጋሉ፣ ያጠቁራሉ፣ ጦማችን ሰው ይወቅልን ስለሚሉ እናንተ በምትጦሙበት ጊዜ ግን ፊታችሁን ታጠቡ፣ ራሳችሁን ተቀቡ ነው ያለው። ህጽቡ ገጸክሙ ያው ቅቡ ርዕሰክሙ ህጽቡ ገጸክሙ ብሎ ራሳችሁን ተቀቡ፣ ፊታችሁን ታጠቡ ብሏል። ይህ ማለት ፍቅር ይዛችሁ በፍቅሩ ናችሁ ከኃጢአት ተለይታችሁ ጦሙ ሲል ነው። ይሄን ጦም ያዘዘልን መድኃኒታችን። ይሄ ጦም ደግሞ የት የሚያስገባን ነው? ለመንግስተ ሰማያት የሚያበቃን ነው ማለት ነው። መንግስተ ሰማያት የምትወረሰው በምንድን ነው የምትወረሰው? በስራ ነው። ያለ ስራ አትወረስም። ሉቃስ ተመልከቱልኝ። ሉቃስ 17 ቁጥር 21 ላይ ተመልከቱ። ሐዋርያት መድኃኒታችን ኢየሱስ ክርስቶስን መንግስተ ሰማያት የት ናት ብለው ጠይቀውታል። በዚህን ሰዓት ምንድን ያላቸው? ነያ ማእከሌክሙ መንግስተ ሰማያትስ ወይንም መንግስተ እግዚአብሔር ነያ ማእከሌክሙ መንግስተ ሰማያትማ ያለችው በመካከላችሁ ናት አላቸው። ይህ ማለት ምን ማለት ነው? ያስቡ። መንግስተ ሰማያት በመካከላችሁ ናት ማለት መንግስተ ሰማያትን የምትወርሷት በጾም በጸሎት በምጽዋት በስግደት ነው ማለት ነው። በቃ ጠቅላላ ከመካከላችሁ ናት ማለት እኛ ሰርተን በስራ የምናገኛት ናት። በስራ ነው የምናገኛት። ካልጾምን መንግስተ ሰማያት መውረስ አይገኝ። ይሄ ሰውዬ ለዚህ አይገባውም። ይሄ ቃል አይገባውም። ያው እንግዲህ አይምሮ መንፈስ ቅዱስ የተለየ ሰው ብያቸዋለሁ። ሊያይገባው ስለማይችል
ብቻ ይስማው ለማለት ግን አሰሙልኝ ነው አሰሙልኝ። ነገሩ እኛ ጥንቀ ምንድነው ሐዋርያው ቅዱስ ጳውሎስ አሁን ጌታችን ኢየሱስ ክርስቶስን መድኃኒታችን ኢየሱስ ክርስቶስ ጾሙ ያለውን ጾም ሳይጦም ኢየሱስ ማለት አሁን ይሄ በክርስቶስ ላይ መዘበት አይደለም? መዘበት ነው። ሐዋርያው ቅዱስ ጳውሎስ ሮሜ 8 ማለት ሮሜ 16 ማለት ነው ምዕራፍ 16 ቁጥር 18 ላይ እንዲህ የሚል ቃል እናገኛለን ክቡራን እስመ ለከርሶሙ ይትቀነዩ ወአኮ ለእግዚአብሔር ይላል። እንደነዚህ ሰዎች እንደነዚህ ያሉ ሰዎች ለጌታችን ለኢየሱስ ክርስቶስ ያይደለ ለሆዳቸው ይገዛሉ ይላል። ለሆዳቸው ነው የሚገዙት። ለምን ጦም አያውቁማ አትጡሙ እያሉ ሌላውንም ያስክዳሉ፣ ሌላውንም ያሳስታሉ። እነዚህ ለጌታችን ለኢየሱስ ክርስቶስ ያይደለ ለሆዳቸው ነው የሚገዙት ማለት። ስለዚህ የሰው አሁን ለማን ነው እየተገዛ ያለው? ለሆዱ ብቻ። ለዚህ ነው እኮ ብዙ ሰዎች ሃይማኖታቸውን የሚክዱት ወደዚያ ለመብላቱ ለመደነሱ ይሄ ጾም ምናምን የሚባለው ነገር እንዲቀርላቸው ከዚህ ለመራቅ ነው እንጂ ሃይማኖቱ ገብቷቸው እንዳይመስላቸው ስለ ሃይማኖት ብለው አይደለም። ስለዚህ ግን ዋናው እኛ ጥንቃቄ ማድረግ ያለብን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 24 ላይ 16 እስከ 17 ብያቸዋለሁ ስለምናገኘው እሱ ላይ ምን ይላል? 24 ላይ 11 ማለት ነው 21 ላይ እንዲህ የሚል ቃል እናገኛለን። እያስህቱ ክሙ ይላል ወብዙሃን ነቢያት ሐሰት ይመጽኡ ወለብዙሃን ያስህትዎሙ ብዙ ነቢያት ሐሰት ይመጣሉ እነርሱ እንዳያስቷችሁ ተጠንቀቁ ስለሚል ዋናው ነገር አሁን እኛ ከነዚህ ሰዎች መጠንቀቃለን። ክርስቶስን መስለው ኢየሱስ እያሉ በስሙ የሚመጡ ብዙ የሐሰተኞች ነቢያቶች ስላሉ ከነሱ ተጠበቁ ነው የሚለን። ከነሱ እንድንጠበቅ እግዚአብሔር ይፍቀድልን። ይሄንን ነው መልእክቴን የማስተላልፈው፣ ለሰውየው ማድረሱልኝ። ሌላውን በሰፊው ዩቲዩብ ላይ ብትገቡ ፈለገ ኤፌሶን ብላችሁ ብትገቡ ታገኙታላችሁ። ከሱ ላይ ተመልከቱ።